ድምፃዊ አንዷለም ጎሳ በባለቤቱ ህልፈት ዙሪያ የተሰነዘሩበትን ውንጀላዎች አስተባበለ። ድምፃዊ አንዷለም ጎሳ ሰሞኑን በማህበራዊ ሚዲያና በተለያዩ ወገኖች በባለቤቱ በቀነኒ አዱኛ ህልፈት ዙሪያ እየተሰነዘሩበት ባሉ ትችቶችና ጥርጣሬዎች ላይ ምላሽ ሰጠ። ድምፃዊው ዛሬ በአፋን ኦሮሞ ባወጣው የቪዲዮ መግለጫ ክስተቱ የተፈጸመበትን ሁኔታና ከዚያ በፊት የነበሩ ጉዳዮችን በዝርዝር አብራርቷል። አንዷለም በመግለጫው ላይ እንደተናገረው ባለቤቱ ቀነኒ አዱኛ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ ታደርግ እንደነበር ገልጿል። ይህንንም አስቸጋሪ ሁኔታ ለቤተሰቦቿ በተደጋጋሚ እንዳሳወቀና አባቷ ጉዳዩን እንደሚያውቁ ተናግሯል። ባለቤቱ ሕይወቷ ባለፈበት ዕለት ስለነበረው ሁኔታ ድምፃዊ የሚከተሉትን ነጥቦች አቅርቧል። በዕለቱ አብረው እንደነበሩና በተለይ ሐኪም ቤት የእርግዝና ምርመራ ስታደርግ የልደት ፎቶ ልትነሳ ስትሄድም በቦታው አድርሻት ስትጨርሺ ደውዪልኝ ብያት ነው የሄድኩት። ማታም አብረው ተኝተው እንደነበር ገልጿል። ማታ አብረው ተኝተው ስለ ውሎ ሲጠይቃት ከጎኑ ተነስታ መሄዷንና ስትቆይበት ተነስቶ ሲፈልጋት የኩሽናው በር በውስጥ በኩል ተቆልፎ እንዳገኘው ተናግሯል። በሩ በላይ በኩል ክፍት ስለነበር ዘሎ ሲገባ ላርጎ ወይም የጽዳት ፈሳሽ ስትጠጣ ማየቱንና ለምን እንዲህ ታደርጊያለሽ ብሎ ሊያረጋጋት ሊያወራት መሞከሩን ገልጿል። ድምፃዊው እንዲህ ያለውን ድርጊት የማታቆም ከሆነ ለቤተሰቦቿ ነግሮ እንደሚለያዩ ቢነግራትም እሷ ግን ይስፋል በማለት በድንገት ሮጣ መዝለሏን አስረድቷል። ሊይዛት ቢሞክርም ሳይሳካለት ቀርቶ መውደቋን ገልጿል። ድምፃዊ አንዷለም ጎሳ በማጠቃለያው ላይ በምንም ተአምር እሷን አልገደልኳትም በማለት የቀረበበትን የወንጀል ክስ አጥብቆ አስተባብሏል። ሽማግሌዎችንም የላኩት ከቤተሰብ ጋር ያለው ግንኙነት እንዲቀጥል በማሰብ እንጂ ካሳ ለመክፈል የሚባለውን ነገር አላውቅም ብሏል።